እስቲ ያስቡት፣ ከአፍሪካ ታላላቅ ንጉሠ ነገሥታት አንዱ የሕይወት ጉዞውን የጀመረው ከእስር ቤት ነው። ይሄ እንዴት ሊሆን ቻለ? ዛሬ የምንዳስሰው የይሁዳው አንበሳ ስለተባለው ስለ ዳግማዊ ምኒልክ አስደናቂ ታሪክ ነው። ይህ አባባል ቀላል አይደለም። የምኒልክን ሕይወት በሙሉ በአንድ እስትንፋስ ነው የሚነግረን። ከ11 ዓመቱ እስረኛ፣ ከ30 ዓመት በኋላ ደግሞ የአውሮፓን ኃያል ሰራዊት ድል ያደረገ ንጉሠ ነገሥት። ይህ ሁሉንም ግምት የገለበጠ ጉዞ ነው። እሺ፣ ታዲያ ይሄ እስረኛ ልጅ እንዴት ነው ወደ ልዑልነት ከዚያም ወደ ንጉሠ ነገሥትነት የተሸጋረው? ታሪኩ የሚጀምረው ገና በልጅነቱ ነው፣ በጣም ውጥረት በነገሰበት ዘመን። እንግዲህ ዓለም ምኒልክ ብሎ ስሙን ከማወቁ በፊት እሱ የሸዋው ሳህለ ማርያም ነበር። አዎ፣ በንጉሣዊ ቤተሰብ ውስጥ ነው የተወለደው። ግን ወደ ዙፋኑ የሚወስደው መንገድ በፍጹም አልጋ ባልጋ አልነበረም። 10 ዓመት፣ ይሄ ቀላል ጊዜ አይደለም። ገና በ11 ዓመቱ አባቱን አጥቶ በአፄ ቴዎድሮስ እጅ እስረኛ መሆን፣ ለ10 ዓመታት በግዞት መቆየት። ይሄ የፖለቲካ እስር ብቻ አልነበረም፣ የወደፊቱን ንጉሠ ነገሥት ማንነት የቀረጸበት የብረት ፈቃድ ያስታጠቀው ወቅት ነበር። እሺ፣ ከ10 ዓመት እስር በኋላ እንዴት ነው አንድ ሰው ስልጣኑን መልሶ የሚያገኘው? እንግዲህ ምኒልክ በ1865 ዓመት በጀግንነት ካመለጡ በኋላ የተጠቀሙበት ስልት በጣም ብልሃታዊ ነበር። እስቲ አብረን እንየው። ያው ብዙ ሰው በሱ ቦታ ቢሆን ቶሎ ብሎ በቀል ላይ ነበር የሚያተኩረው። ምኒልክ ግን እንደዛ አላደረጉም። እሳቸው የመረጡት ረጅሙን ጨዋታ መጫወት ነበር። እውነተኛ ኃይል ማዕረጉን ከመመለስ በላይ እንደሆነ ገብቷቸው ነበር። ዋናው ነገር ማይናወጥ መሰረት መጣል መሆኑን ተረዳለሁ። እዚህ ጋ ነው የምኒልክ ብልሃት ጎልቶ የሚታየው። ተዋጊ ብቻ አልነበሩም፣ በጣም የተዋጣላቸው ዲፕሎማት፣ ነጋዴ እና ከሁሉም በላይ ዘመናዊ አስተሳሰብ የነበራቸው መሪ ነበሩ። እስቲ ያስቡት፣ ከአውሮፓውያን ጋር ዲፕሎማሲ መሰረታሉ፣ ዘመናዊ መሳሪያ ያስገባሉ፣ በቡና፣ በወርቅ፣ በዝሆን ጥርስ ንግድ ሰራዊታቸውን ያጠናክራሉ። ቀስ በቀስም ግዛታቸውን እያሰፉ መጡ። እያንዳንዱ እርምጃቸው በጣም በጥንቃቄ የታሰበበት ነበር እና የምኒልክ ኃይል ያደገ ሲመጣ አዲስና አደገኛ ተጫዋች ወደ መድረኩ መጣ። ይኸውም የቅኝ ግዛት ምኞት የነበራቸው የአውሮፓ ኃያላን ናቸው። እናም ሁሉም ነገር ሊቀየር የቻለው በአንዲት ወረቀት፣ በአንድ ስምምነት ምክንያት ነው። ይቺ ወረቀት የአገርን ህልውና የሚፈታተን ግጭት እንደምትለኩስ ማን አሰበ? ስምምነቱ ሲታይ የወዳጅነትና የንግድ ስምምነት ነው የሚለው። በጣም ሰላማዊ ይመስላል አይደል? የውጭ ያሌውልም በውጭ ሲታይ እንደዛው ነበር። ነገር ግን በውስጡ በቃላት አስተዳደር ውስጥ ተደብቆ ወደ ጦርነት የሚመራ ትልቅ ክህደት ነበር። እንግዲህ ክህደቱ ያለው እዚህ ጋር ነው። በአንቀጽ 17 ላይ የአማርኛው ቅጅ ኢትዮጵያ ከፈለገች ጣሊያንን እንደ አማላጅ ልትጠቀምበት ትችላለች ይላል። ከፈለገች ነው የሚለው። የጣሊያንኛው ቅጂ ደግሞ ኢትዮጵያ ከውጭ ጋር የምታደርገውን ግንኙነት በሙሉ በጣሊያን በኩል ማድረግ አለባት ይላል። ልዩነቱ ግልጽ ነው አይደል? አንዷ ቃል ትችላለች እና አለባት የምትለው ሁሉን ነገር ለወተችው። ምኒልክ ይህን ሲረዱ ዝም ብሎ የሚያልፉት ጉዳይ እንዳልሆነ ወሰኑ። አዎ፣ ተከቡዱ፣ ግን አልተነበረከኩም። ለዚህ ክህደት ምኒልክ የሰጡት ምላሽ በታሪክ ውስጥ ለዘላለም የሚኖር ነው። ዝግጅታቸው ለጦርነት ብቻ አልነበረም፣ የሀገርን ነፃነትና ክብር ለመከላከል ነበር። ከዚህ በኋላ ነገሮች በፍጥነት ነው የተቀየሩት። በ1889 ውሉ ተፈረመ። በ1893 ምኒልክ ውሉን እንደማይቀበሉ አሳወቁ። በ1895 ጣሊያን ወረራ ጀመረች። በ1896 ደግሞ ምኒልክ የክተት አዋጅ አወጁ። ከብዕር ጠብታ ወደ መድፍ ነጎድጓድ፣ ጦርነት አይቀሬ ሆነ። እዚህ ላይ ነው የምኒልክ እውነተኛ ታላቅነት የሚታየው። እሳቸው ያሰባሰቡት ሰራዊት ብቻ አይደለም፣ ህዝብን በሙሉ ነው በአንድ ያቆሙት። ያ የክተት አዋጅ
መኳንንቱን፣ ገበሬውን፣ ክርስቲያኑን፣ ሙስሊሙን ሁሉንም የቆየ ቂም አስረስቶ በአንድ የሀገር ፍቅር ባንዲራ ስር አሰባሰበ። እናም ቀኑ ደረሰ። መጋቢት 1 1896 በአድዋ ተራሮች ላይ የማይታሰበው ነገር ሆነ። አንድ የአፍሪካ ሰራዊት በአንድ ብልህ ንጉሠ ነገሥት እየተመራ ዘመናዊውን የጣሊያን ሰራዊት አይቀጡ ቅጣት ቀጥቶ ድል አደረገው። ይህ ዝም ብሎ ድል አልነበረም፣ ለዓለም የተላከ ትልቅ መልእክት ነበር። የአድዋ ዜና ዓለምን አናወጠው። እንደ ሰደድ እሳት ነው የተዛመጠው። ጋዜጦቹ ምን እንዳሉት ያስቡት። ጣሊያን ተሸነፈች። የማይታሰብ የአፍሪካ ድል። ኢትዮጵያ ዓለሙን አስደመመች። የቅኝ ገዢዎች አይበገሬነት ተረት በአድዋ ተራሮች ላይ ተሰባብሮ ቀረ። ስለዚህ አድዋ ጦርነት ብቻ አልነበረም፣ የታሪክን አቅጣጫ የቀየረ ክስተት ነበር። እሺ፣ ዓለምን ካስደመሙ በኋላስ ቀጥሎ ምን መጣ? ይሄ ታላቅ ድል የምኒልክን ስምና የኢትዮጵያን የወደፊት ዕጣ ፈንታ እንዴት ነው የቀረጸው? ከአድዋ በኋላ ምኒልክ የኢትዮጵያ ንጉሠ ነገሥት ብቻ መሆናቸው ቀረ። በቅኝ ግዛት ስር ለነበረው ዓለም በተለይ ለአፍሪካውያን እሳቸው የተስፋ ብርሃን ሆኑ። የተቃውሞ እና የኩራት ምልክት፣ ዓለም አቀፋዊ ተምሳሌት ሆኑ። ይህን አዲስ ክብርና ዝና ደግሞ ዝም ብለው አልተቀመጡበትም። ዘመናዊ ኢትዮጵያን ለመገንባት ተጠቀሙበት። ቋሚ መዲና አዲስ አበባን መሰረቱ። ዘመናዊ ሚኒስቴር መስሪያ ቤቶችን አቋቋሙ። ትምህርት ቤቶችን ከፈቱ። የአዲስ አበባ ጅቡቲ የባቡር መስመርን አስገነቡ። ከሁሉም በላይ ደግሞ የኢትዮጵያን ድንበር በዓለም አቀፍ ደረጃ አስከበሩ። ሀገርን ከመከላከል ወደ ሀገር መገንባት የተሸጋገሩበት ወቅት ነበር። ታሪክ ግን ብዙ ጊዜ ጥቁርና ነጭ አይደለም፣ ውስብስብ ነው። የኢትዮጵያን ነጻነት ያስጠበቁት ምኒልክ በሌላ በኩል ደግሞ ግዛታቸውን ወደ ደቡብ አስፈተው። እናም ቅርሳቸው ዛሬም ድረስ አከራካሪ ነው። ለአንዳንዶች ሀገርን ያዋሃዱ ታላቅ መሪ ናቸው፣ ለሌሎች ደግሞ ግዛት ያስፋፉ ንጉሠ ነገሥት። ታዲያ በመጨረሻ ዳግማዊ ምኒልክን እንዴት ነው የምናያቸው? ሀገራቸውን ከቅኝ ግዛት ያዳኑ ጀግና፣ ግዛታቸውን ያስፋፉ ንጉሥ፣ ወይስ ሁለቱ? ዛሬ የምንመለከተው የአድዋን ጦርነት ነው። በዓለም ታሪክ ውስጥ እጅግ ወሳኝ ነገር ግን ብዙ ጊዜ ትኩረት ያልተሰጠው ክስተት። በዚህ ትንታኔ ውስጥ ይህ ድል እንዴት ሊሆን እንደቻለ አብረን እንመረምራለን። እንግዲህ ታሪኩ የሚጀምረው እዚህ ጋር ነው፣ በጣም አስደንጋጭ በሆነ ሐቅ። አስቡት እስኪ መጋቢት 1 1896 መላው አፍሪካ በቅኝ ግዛት እየተቀራመተ ባለበት ወቅት አንዲት የአፍሪካ ሀገር ሙሉ በሙሉ ዘመናዊ የሆነ የአውሮፓ ጦርን ድል አደረገች። እና ይሄ ነው ወደ ዋናው ጥያቄ የሚያደርሰን፣ እንዴት? በቅኝ ግዛት አይሎ በነበረበት ዘመን ይሄ የማይቻል የሚመስል ድል እንዴት ሊገኝ ቻለ? የዚህን መልስ ለማግኘት የጦርነቱን መንስኤዎች፣ የተከተሉትን ስልቶች እና የሕዝቡን አንድነት መመልከት አለብን። እሺ፣ ሁሉን ነገር የተጀመረው ከአንድ ውል ነው፣ የማታለያ ውል። የቃላት ልዩነት እንዴት ወደ ደም አፋሳሽ ጦርነት እንዳመራ እስኪ እንይ። ያው የግጭቱ መነሻ የውጫሌ ውል ነበር። ችግሩ ምንድን ነው? ውሉ በሁለት ቋንቋዎች ተጽፎ ነበር፣ በአማርኛና በጣሊያኛ፣ እና ትርጉማቸው ፈጽሞ የተለያየ ነበር። በአማርኛው ቅጂ አንቀጽ 7 ላይ ኢትዮጵያ ከፈለገች ነው የሚለው። ከፈለገች በጣሊያን በኩል ከሌሎች ሀገራት ጋር ግንኙነት መፍጠር ትችላለች፣ አማራጭ ነው። የጣሊያኛው ትርጉም ግን ይሄንን ግዴታ አድርጎታል። በቃ ኢትዮጵያን የነሱ ጥገኛ ግዛት ለማድረግ የታለመ ነበር። በጣም ትልቅ ልዩነት ነው። ጣሊያን እንግዲህ ይህንን የትርጉም ልዩነት እንደ ምክንያት ተጠቅማ ኢትዮጵያን ለመውረር ስትዘጋጅ የኢትዮጵያ ምላሽ ምን ነበር? ፈጣን እና ከሁሉም በላይ ደግሞ ሕዝቡን ያሰባሰበ ነበር። አፄ ምኒልክ ይሄን ማታለያ በጭራሽ አልተቀበሉትም። በቃ ይሄ አይሆንም ብሎ ሀገሪቱን ከወረሪ ለመከላከል ታሪካዊውን የክተት አዋጅ አወጁ። የዚህ ጥሪ ውጤት እውነት ለመናገር አስደናቂ ነበር። በዛን ጊዜ የነበሩ የክልል ልዩነቶች ምናምን ሁሉም ወደ ጎን ተባሉ። አማራው፣ ኦሮሞው፣ ትግሬው፣ ጉራጌው፣ ሲዳማው፣
ወላይታው፣ ሁሉም ብሔረሰቦች ለሀገራቸው ሉዓላዊነት በአንድነት ዘመቱ። ይህ በታሪክ ታይቶ የማይታወቅ አይነት ሀገራዊ አንድነት ነበር እና የሁሉ ቅስቀሳ ከሚዛን ሺህ በላይ ወታደሮችን ያካተተ አንድ ግዙፍ ጦር እንዲፈጠር አደረገ። አስቦት እስኪ ቁጥሩን። ይህ የሕዝቡን ለነጻነቱ ያለውን ቁርጠኝነት ነው በግልጽ የሚያሳየው። እርግጥ ነው ከዚህ ግዙፍ ጦር ጀርባ ደግሞ ብቁ አመራር ያስፈልጋል። እቴጌ ጣይቱ ብጡል በፖለቲካውም በጦር ሜዳ ስልቱም ውስጥ አላቸው ሚና በጣም ትልቅ ነበር። ከሳቸው ጎን ደግሞ እንደ ራስ መኮንን፣ ራስ አሉላ እና ራስ ሚካኤል ያሉ ጀግኖች ጦሩን በሚገርም ቅንጅት ነው የመሩት። እሺ፣ አሁን ወደ ጦርነቱ ራሱ እንገባ። ኢትዮጵያ ዘመናዊ መሳሪያ ተጠቅቀውን የጣሊያን ጦር እንዴት ነው በስትራቴጂ ልትበልጠው የቻለችው? ምስጢሩ ምንድነው? በቃ የኢትዮጵያ ስኬት በሶስት ዋና ዋና ነገሮች ላይ የተመሰረተ ነበር ማለት እንችላለን። አንደኛ፣ የመሬት አቀማመጡን ጠንቅቆ ያውቁታል። የራሳቸው መሬት ነው። ሁለተኛ፣ የሰራዊቱ ብዛት እጅግ በጣም የላቀ ነበር። ሶስተኛ እና ምናልባትም ከሁሉም በላይ አስፈላጊው የሞራል ጥንካሬው፣ ሀገሬን ይከላከላሉ የሚለው ስሜት። እነዚህ ሶስቱ ነገሮች የጣሊያንን የቴክኖሎጂ ብልጫ እንዲያሸንፉ አስችሏቸዋል። እና ውጤቱስ ለአውሮፓውያን በሙሉ ድንጋጤ ነበር። የኢጣሊያን ጦር በጣም ከባድ ሽንፈት ነው የገጠመው። በሺዎች የሚቆጠሩ ወታደሮች ሞቷን ተማርከዋል። ይሄ ክስተት ስለ አፍሪካ የነበረውን ዓለም አቀፋዊ አመለካከት ነው እስከ መሰረቱ የቀየረው። የአድዋ ድል አስተጋብኦ ግን ኢትዮጵያ ውስጥ ብቻ አልቀረም፣ በመላው ዓለም ነው የተሰማው። ይህ ድል በአሜሪካ፣ በካሪቢያን፣ በመላው አፍሪካ ለሚገኙ ጥቁር ሕዝቦች ትልቅ የመነቃቃትና የመነሳሳት ምንጭ ሆኗል። ለተጨቆኑ ሕዝቦች ሁሉ የነጻነት ተስፋ ምልክት ሆነ። ይቻላል የሚል መልእክት አስተላለፈ። ድሉ ያስተላለፉ ዋና መልእክት ይሄ ነው። ቅኝ ግዛት ማይቀር ዕጣ ፈንታ እንዳልሆነ አረጋግጧል። በቃ አንድነት፣ ጥሩ አመራር እና ሀገራዊ ስሜት ካለ ኃያላን የሚባሉትን መንግስታት እንኳን ማሸነፍ እንደሚቻል በተግባር ያሳየ ክስተት ነው። እስከ ዛሬ ድረስ የአድዋ ድል በጣም ጠንካራ ምልክት ሆኖ ቀጥሏል እና ከተማዋ በቅርብ ጊዜ ታሪክ ውስጥም ተለያዩ ክስተቶች ማዕከል ሆናለች። እንግዲህ ምንጮች እንደሚያሳዩት በትግራይ ጦርነት ወቅት የአድዋ ከተማ በተለያዩ ኃይሎች ቁጥጥር ስር ስትወጣና ስትገባ ነበር። ለምሳሌ በህዳር 2020 በመከላከያ ሰራዊት እጅ ገብታ ነበር። ከዛ በሰኔ 2021 በህወሓት ቁጥጥር ስር ዋለች። በመጨረሻም በጥቅምት 2022 እንደገና በመከላከያ ሰራዊት ቁጥጥር ስር መዋሏ ተገልጿል። ይህ የሚያሳየው የአድዋን ቀጣይ ታሪካዊ ፋይዳ ነው። ከሁሉም ነገር በላይ ግን አድዋን ስናስብ የጦር ሜዳ ድል ብቻ አይደለም፣ የሞራል ድልም ነው። የኢትዮጵያ ነጻነት፣ ሉዓላዊነትና የራስን ዕድል በራስ የመወሰን መብትን ያጸና የማንነታችን የማዕዘን ድንጋይ ነው። እናም ይሄንን ትንታኔ የምንደመድመው በአንድ ጥያቄ ነው። ከ120 ዓመታት በፊት ለሉዓላዊነት የተገኘ ድል ዛሬ ባለንበት ውስብስብ ዓለም ውስጥ ምን አይነት ትርጉም ይዞ ይቀጥላል?